ሰላም ሰላም ናይ ንግስት ራያ ዩቲዩብ ቻናል ተከታተልቲ ሀመያ ሀትፎም ሀመይ ጥዕና ሰላምና እግዚአብሔር ይመስገን። ውድ ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ማለት ነው ብርሽን አደስ እንሰራለን፣ አብረን እንስራ ማለት ነው የኔ ውዶች። እዚህ ሽንኩርት ከትፈ ሽንኩርት እያመስኩ ነው እና ሽንኩርታችን አመሳመስ አድርገን ትንሽ ቀይ እስከልሆን ድረስ እንጠብቀዋለን። እንግዲህ እንደዚህ ያለን ወጣችን እንሰራለን ማለት ነው። የሚያምር ወጥ ነው የምንሰራው። እውነት በጣም ነው የምንጣፍጠው። እንጀራም ጋግሬ ያለው ዛሬ ያልተሰራ ነገር የለም እና ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ ማለት ነው ውዶች። ይሄው ሽንኩርታችን ይሄ ቀይ ሆነዋል። በጣም ነው ደስ የሚለኝ። እኔ ሽንኩርት ቀይ ካልሆነ መስራት አልወድም። ትንሽ ቀይ ሲያለ የበሰለ መሆን አለበት ሽንኩርቱ ማለት ነው። እዚህ ሳልሳ እየጨመርኩ ነው። ቲማቲም ከፈለጋችሁ ቲማቲም መጨመር ትችላላችሁ፣ በርበሬው እንዳያቃጥላችሁ ማለት ነው። የዛ ሀገር በርበሬ ደግሞ ታውቃላችሁ እናንተ። እዚህ ደግሞ ኮንፈርት አለኝ፣ ሽታው ወደ ውጭ እንዳይወጣ ማለት ነው። በጣም ነው የምጠቅመው ይሄ ነገር፣ ተጠቀሙት አረበት ያላችሁ ማለት ነው። ወጥ እየሰራችሁ ያመቸም የአበሻ ወጥ የአበሻ ምግብ እንትን ይላል፣ ሽታው በጣም ነው እንትን የሚለው ማለት ነው። እና ኮንፈርት ካረጋችሁ ኮንፈርት ብቻው እንትን ካለ ማለት ነው በጣም ነው ጥሩ ነው። እዚህ ደግሞ ሽንኩርት እንትን ሳልሳ ተቀላልተዋል። በርበሬ ትንሽ እየጨመርኩለት ነው፣ አልታበዙ። ትንሽ በርበሬ ጨምሬ ጨው እየጨመርኩ ነው። እዚህ አማስዬ ትንሽ እንትን ወቃ ያለው እዚህ እየጨመርኩ ነው ማለት ነው። ይኸው እንደዛ አድርጌ በዛ ላይ መዳም እየጠራች ምናምን እየሄድኩ ምናምን ነው እየቀረጥኩ የነበረው። እዛ ደግሞ ይኸው እዛ እየሰራሁ ነው። እዚህ ቅመም እያስገባሁ ነው። በቃ ያላችሁ ቅመም ማስገባት ትችላላችሁ፣ ደስ ያላችሁ ማለት ነው። እኔ ከሙንና ፍልፍል አስወድ ነው ያስገባሁት። ከዛ ጅንጅብል፣ የተፈጨ ጅንጅብል አለኝ ማለት ነው። የተፈጨ ጅንጅብል አለኝ። ከዛ ውሃ ትንሽ ጨምራለሁ ማለት ነው። ውሃ ትንሽ ከጨመርኩ ሽንኩርቱ እና ዘይት ብቻ ከሆነ እንዳይቃጠልባችሁ ትንሽ ውሃ መጨመር አለባችሁ ማለት ነው። በጣም ነው ደስ የሚለው እውነት። በነገራችን ላይ እንደዛ አረበት ሆነን ምን እንበላለን ምን እንላለን ካልን ማለት ነው ብዙ ነው መስራት ያለን፣ ጊዜ የለንም። ወጥ ሰርተን እንደዚህ ግን ፍሪጅ ላይ አስቀምጠን በኩቡ ዝም ቢሆን እንጀራ ከሌለን ምናምን በቃ መብላት እንችላለን ብዬ አስባለሁ፣ እንደኔ አስተሳሰብ ከሆነ ማለት ነው። ይኸው እዚህ ነጭ ሽንኩርት አለኝ። ማጅ ደግሞ አንድ አስገብቻለሁ። እኔ ማጅ እወዳለሁ በነገራችን ላይ። ይኸው ስልሴ ይሄ ይመስላል፣ የሚያምር ስልስ ማለት ነው። ማሻአላ ተባረከላ በሉ፣ የሚያምር ስልስ ማለት ነው ውዶችዬ። ይኸው እዛለ እየሰራሁ ነው። በነገራችን ላይ መጥበቅ አይደለም ስራዬ፣ እኔ ጽዳት ስለሆንኩ የራሴ የምሰራ ብቻ ነው መጥበቅ የምገባው ማለት ነው። ምንድነው እቃ ተረክኮ ምናምን እንዳትሉኝ፣ እኔ አይደለሁም የመጥበቅ ሰራተኛ ማለት ነው። ጓደኛ ያለች መጥበቅ የምትሰራ ማለት ነው። እና እዚህ ብርሽን እያስገባሁ ነው። ቀይ ብርሽን ነው የሰራሁት። ልባችሁ ጨጓራ ያላችሁ ሰዎች ደግሞ እንዳትበሉት፣ አይለኛ ነው መሰለኝ። እኔ ጨጓራ ብዙ የለኝም፣ ደህና ነኝ። እና እንደዛ አድርጌ አመሳመስ እያደረኩ ነው። ሞያሺ ዘርዘርልሽ በሉኝ። እና በጣም ነው የሚያምረው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። እዛ ደግሞ ውሃ ጨምራለሁ ትንሽ እንትን እንዳይለኝ ማለት ነው። እና እንደዚህ እያደረግን ምናምን ስራችን እየሰራን ነው። ደግሞ እንጀራ አምሮኝ ነበር ዛሬ ማለት ነው። እንጀራ አማረኝ። ከዛ እንጀራ የለኝም። የአረብ ሀገር ደግሞ ምን ትላላችሁ? እንጀራ ሰርቼ ምናምን ድንች ዱቄት ነው ግን የሚያምር እንጀራ ነው የሆነልኝ ማለት ነው። እውነት ቆይ አሳያችኋለሁ። አሁን ዱቄት እያመስኩ ምናምን ማለት ነው። እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን እህታችሁ ማለት ነው። አግዙን። አዲስ ነገር ካለ እንደዛ አድርጌ እንደዚህ ስር ማለት ግዴታ ነው እንግዲህ። እና አበረታቱን። አዲስ ነገር አመጣላችኋለሁ። እንደዚህ አይነት ምግብ እየሰራሁ ምናምን እና አመጣለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ቃሪያ ደግሞ ዝከትፍ ያለው 3 ቃሪያ ነው የከተፍኩት። በጣም ነው የምወደው ቃሪያ በነገራችን። እዚህ ደግሞ ብረት ድስት አስተካክያለሁ። ይሄ ብርሽን ደግሞ ይሄን ይመስላል። ገና ውሃ አልገባውም፣ ገና ነው።
መጠጥ እስከማረገው ድረስ እየጠበቅኩ ነው። የሚያምር ብርሽን ማለት ነው አደስ እና እዚህ ደግሞ ማለት ነው እሳት ለኩሻለሁ። ዱቆቴ ይሄው አመስ አመስ እያደረኩ ነው። ዱቆቴ ማለት ነው ዱቆት እንጀራ አረጋግር ነው የተጋገረ እንጀራ እንዳይመስላችሁ በጣም ነው የሚያምረው። ካሜራና ትንሽዬ ፖፕን ፓውደር አድርጌዋለሁ፣ እርሾ አድርጌያለሁ ማለት ነው። አብኩቼ ምናምን አልቀረጥኩላችሁም ይቅርታ፣ መዳም ጠርታኝ ነበር። አብኩቼ ነው የሄድኩት ማለት ነው ወደ ስራ። ወጤ ደግሞ ይሄን ይመስላል፣ የተከተከ ነው። ድቆትም ይሄን ይመስላል ምናምን ማለት ነው። እያመስኩ ነው እዚህ። የሚያምር ነው፣ በጣም ነው የሚያምረው። በነገራችን ላይ እንጀራው ራሱ ነጭ ቢሆንም በጣም ነው የሚጣፍጠው። ጥሩ ነው፣ ሆድ ምናምን አይነፋም እና ያገኘነው መብላት ማለት ነው። እንዳግነ ነገነው ላ እንደቃ ቤት ወይ በቀጻ ወላ ይሁን ወላ በሐደ ይሁን ችግር ይውልኝ አያር ሕበና ጥራህ ይኸው ሕሩፁ ዝኢል መስል أزرقنا حرص يحمسنا حرص الليل صبحنا رأخنا تنتختخلا ما شاء الله تبارك الله. صبحنا رأي صدت الولد مالتي أي بعد خسر حق صدت الولد مالتك خبري أزللي إنجرانا هو ودادنا سرحنا إنجرانا زي مثل حمسنا رأخنا أزلل وما شاء الله ما شاء الله ما شاء الله موياش